ይዛ ምንድነው ከኔ የምትፈልጉ ብላ አዜብን ጠየቀቻት። አዜብ ደግሞ እኔ ከአንቺ ምንም ነገር አልፈልግም፣ ውድቀትሽ ብቻ ነው የምፈልገው ብላ መለሰችላት። ይሄን ያህል ምን አርጌሽ ነው ውድቀቴን የምትፈልጊው አላት። ሰላም ሰላም፣ ውድ የኔ ዩቱብ ተከታታዮቼ እንዴት ናቸው? ሰላም ናቸው? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ዴሊና ድራማን ይዤ መጥቻለሁ። ዩቱብ ላይክ ሰብስክራይብ ያደረጋችሁ አበረታቱ። አሁን ትሰመኛለሽ? እኔ አሁን የኔ ተራ ነው። በቀላሙ አእምሮሽን ስለ አወረሽ አንቺ እውነቱ ማየት አውረሻል አለቻት። አንቺ በዚህ ሰዓት ታሰረሻል። እኔ አሁን እኔ ነኝ አሸናፊሽ፣ እኔ ነኝ። እውነት አሸናፊ ነኝ። አዎ እኔ ነኝ አለቻት። ቤዛ መለሰችና ነገረኝ፣ መጨረሻው ይሄ ብቻ አይመስልሽ አለቻት። ከዛ ደስታም አላስፈላጊ ጭቅጭቅ አያስፈልግም ወይዘሮ አዜብ አለ። የዚች ልጅ ትቢት መስማት ነው አለብኝ አለችውና ደስታ አንቴስ ብትሆን የዚች ሴትዮ ተባባሪ መሆን አያሳፍርም ግን አለችውና ጠየቀችው። ደስታ መለሰና እኔ ምን ያሳፍር ምን ያስፈራኛል ምን ያሳፍረኛል አለና መለሰላት። አዜብም አየሽ እሱም እንደዚህ መልስ ሰጥቶሻል ብሎ አለችው። ኤሌና የሚባል ብሎ እኔ ጋር ምንም ነገር አይሰራም፣ እኔ ራሴን ማዳመጥ ብቻ ነው አለችውና አዜቡን መለሰችው። ከእንግዲህ በኋላ አዛዘኝ ህይወት ነው የሚሩ እኔን ማስተማር አያስፈልግም። እናቴን እዚህ ውስጥ እንዳታስገቢ አልኩሽ እኮ። እሷም ለብቻ ወጋውን ትከፍያታለች እሷም አለችውና ስትለው ቤዛም ጨካኝ ነሽ አዜብ፣ በጣም ጨካኝ ነሽ አለቻት። አዎ አለም ራሱ ጨካኝ ናት፣ እውነት ጨካኝ ነኝ አለች። ምን ልታተርፊ ነው ግን እኔንም እንደዚህ የምታሰቃይ? አንቺ የምትሰቃይም አንቺ ስትሰቃይ ሰው እኔ የህሊና እረፍት አገኛለሁ ብላ ስትመልሰው አዜብ በእያንዳንዱ ደቂቃ አንቺ ስትሰቃይ እኔ ግን በጣም ደስ ይለኛል አለችውና ስለ ህሊና አታውሪ። ወይዘሮ አልማዞ መታ የራሷ ወጥመድ ውስጥ ገብታለች። እዛው ስልክ ትደውልና ስልኩ ከፊት ለፊት አስቀምጦላት ሸወዷቸዋል። ስልክ አገኘው ብላ ብድግ አድርጋ እናቷ ጋር ስትደውል እንግዲህ ሁለቱንም አግኝታለች። አዜብ ተያዩ ተረጋግና በውይይት እንጨርሳቸዋል ስትለው ማንም አያመርጥም። እሺ አዜብ እባክህ ደስታ ጭንቅላቷ ላይ አልማዝ ላይ ጭንቅላቷ ላይ መሰራ ደቅኗልና ደስታ ኧረ እባክህ ሰረውን ከጭንቅላቴ ላይ አንሳ። አዜብ አንቺ ተንኮለኛ ነሽ፣ ይሄ ነገር አስቆሚ አለቻት። ቆይ ምን ማለት ፈልገሽ ነው? ስልክ ፊት ለፊት አስቀምጠ ነው ስነድ መገመት ነበረብሽ። ስልኩን አውቀሽ ነው እንዴ ቆይ ጥለሽ ሄድሽው አለችውና ቤዛ መልሳ ጠየቀችው። አዜብ አዎ እኔ ለወጠመድ ብዬ ነው እንደዛ ያረኩት አለችውና መለሰችላት። እና እውነቱም ደግሞ እናቱ ጋ ነው ብድግ አድርጋ የደወለችው። ደውላም አሁኑ ነይ እዚህ ቦታ ነኝ ያለው ስትለው አሮጊቷም ሮጣ ነው የሄደችው። አልማ ፖሊስ ትጠራብናለች፣ አደጋ አለው ለኛ አለውና የራሷን ገበና መሸፈን ደስታም ስጠይቃት አዜብ እኔ እሷ እዚህ እንድትመጣ ብቻ ነው የምፈልገው፣ ትመጣለች፣ ፖሊስ ጋር አትሄዱም፣ ምንም ዝጋታ ይግባ ነው አለችውና ያዝ አልማዝ እዚህ ሁለቱንም እዚህ ማጥመድ ፈልጌ ነው። ወጠመዱ ይዘጋባቸዋል ሁለቱንም ላይ ሁለቱንም ወንበ አንድ ይዘን ምን እናደርጋቸዋለን? ቆይ አዜብ አለውና ሲጠይቁ ካሌብ ላይ ያደረጉ
እንድናገሩ ነው የምፈልገው አለችው። ነገሩ አደገኛ አይሆንም ግን አዜብ አለውና ደስታ ሲጠይቃት አንተ ምንም ችግር የለም አንተ ብቻ አዘጋጀ ስልኩን እሷ ተኝታ እንትን ስትለው አጠገቡ አስቀምጥና ውጣ አለችው። ድንገት ቤት ታያኝስ ብሎ ፈርቶ ነበር። አታስቢ ስልኳን ድንገት ያገኘችው ይመስላታል። አንተ ምንም አታስብ፣ አስቀምጥ ስልኩን እሺ እንደወጣ አርጌ አስቀምጣለሁ። አንተ በጥንቃቄ አስቀምጥ። እሷ እንደዛ መስሏት እንድት የደበከው አስመስያ ዋኔ ወደ እስራኤል መለስ። በቃ ደስታ ዛሬ እቅዳችን ይሳካል። ደስታ ምንም ችግር የለም አለችውና አዜብ እንግዲህ ደስ ብሏታል። እንግዲህ ሴታፕ ነበረ አልማዝ አንቺ ንሸሊል ወጥመዱ አንቺ ደንቆሮ ነው መስለሽኝ ነበረ። ይሄን ያህል ትሄጃለሽ ብዬ አስቤ አልነበረም አለችው። የሰራችሁትን ነገር ዋጋ አስከፍሏችኋለሁ። የሰራችሁትን ስህተት አሁንም ወይዘሮ አልማዝ እንግዲህ ፈርታለች። አሁን ቤዛ አሁንም አፍሽን ትከፍቻለሽ። አሁን እኮ ተይዝናል እኮ አለቻት። ቤዛ እኔ አይደለሁም ወንጀሉን እየሰራችሁ እናንተ የራሳችሁ ናችሁ ወንጀል የምታወጡ። እኔ ለከሌ ምንም የምናገረው ነገር የለም አለችውና ከቤዛ ጋር ሆነሽ የሰራችሁ እያንዳንዱ የሰራችሁትን በአንድ አበትሽ ትነ ለራስሽ ራስሽን ነጻ ማድረግ አትሞክሪ አለ። ይሄን ወንጀል ከሷ ጋር አምና ትሰራለ እንደ ደስታ አለችው። ወይዘሮ አልማዝም ስለ እኔ አታስብ አለውና እሱም መልስም የገዛ ሴራችሁን በአንድ አበታችሁ እንድናገሩ ነው ማረጋቸው። የፈለግሽውን ነገር ማድረግ አለብህ። እኔም ቢሆን ማንም ምንም የምንናገረው ነገር የለም። ዛሬ እዚህ መጋዘን ውስጥ እውነቱ ካልወጣ ግን እኔ አለቅ ያደረግሽው ነገር ካሌብ ሁሉንም ነገር ሳያቅ ምን እንደሚያደርግሽ ብቻ አውቂ አለቻትን። አዜብ እባክሽን ተረግ ይሄ ወይዘሮ አልማዝ ፈርታለች። ይሄ አዜብ እባክሽን ተረጋጊ፣ ይሄ ነገር ከመስመሩ እየወጣ ነው አለችውና ስጠየቀው አይ ይሄማ የእናንተ ስራ ነው ወይዘሮ አዜብ እውነቱ መውጣቱ አይቀርም ሁሉም ነገር አለችውና ለካሌብ ሁሉን ነገር እንዳረጋችሁት ትዝማማላችሁ ስትለው ደስታን ተግባባን አለ። እነ ካሌብ ፍቅር እየተገላለጹ ነው። እዚህ እንግዲህ እናንተና ቁጭ ብሎ ወረቄ መልቀራው መብርሃኔ ይሄ ወረቀት ደግሞ ምንድነው? ሆነ ወረቀት አንስቶ ማንበብ ይወዳል ሹጥ የሆነ ሰውዬ እና ወረቀቱን እያነበበ ነው። ዞር ብሎ እንግዲህ እሷም ተደብቃለች። ይህ ምንድን ነው? ዝም ብዬ ወረቀት አግኝቼ ነው አለውና እንውጣ አለ። ወረቀቱን እንግዲህ አንብቦታል። ምን እንደሆነ ለእሱ አልነገራትም፣ ግን እነሱ አውቆ ያስቀመጡት ይመስለኛል። እንግዲህ እሱ ከወጣ በኋላ ወይ ታነባለች አይታወቁም። ዝም ብላ ነው ያየችው። ወይ አልማዝ እንግዲህ አውቃ እንደዛ ያደረገችው ይሆናል። ሆነ አስቀምጣ ይመስለኛል፣ እርግጠኛ ነኝ። እንግዲህ አሮጊቷን ታስራለች እንዴ እናንተ ይው እንደሱም ቁጭ ብሏል። እንግዲህ እንዳላጋጭሽ እያለቻት ነው። እንግዲህ ቤዛ እጇን አልታሰረም አስመስላ ነው እንጂ ወይዘሮ አልማዝም እንግዲህ ቁልጭ ያለ በሳን እንደውም በስነ ስርዓት ነው ያስቀመጠው። እንትን ውስጥ ልጅቷን እንኳን ወንበር ላይ ነው ያስቀመጧት ልጅቷን እንኳን እናትየውን ግን መሬት ላይ ነው ያስቀመጧት። እጅና እግሯን አንድ ላይ ነው ያሰር። ትንሽ እሷ እንግዲህ እጇ ተፈቶ ስለሆነ ሆነ ነገር አስባለች። ሆነ ወጥመድ ያዘጋጀች ነው ለደስታ። ደስታ ደግሞ አይጨክነው
ሽጉጡን ይዟል። ግን በሆነ ነገር ልታመጣላት ልትሄድ ነው። እሱ ዞር ስል እንግዲህ አሁን እንትን ልትለው ነው፣ ልትመታ ነው ይመስለኛል። እግሩን እየፈታላት ነው። እሷ እንግዲህ የሆነ ነገር እጇ ተፈቶ ነው ያለ፣ እጇ ተፈቶ ስላለ አሁን እሱ ነው ሆነ ቦታ ትመታና ትሮጣለች፣ እርግጠኛ ነኝ። ግን እሱ ባለፈው መኮ እንትና መጥፎ ቦታ ነው የመታችው። አመሰግናለሁ እሺ ደስታው አለችውና እናትየው እንትን ያለች ነው። አንተ ግን ምን አይነት ጨካኝ ነህ? አፍሽን ዝጊ፣ የተኮስብሻል። ወይዘሮ አልማዝ ግን አተሳሰራችሁ ደስ ሲል በጣም ነው ደስ የሚለው። አይ ጅል፣ አይ ፈነገለችው፣ መታችሁ። እማዬ ሞክሪ 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 አለችው። ደስታን እንግዲህ እዛ መታ እናቱን ፈታልት። እኔን ነው። አይ ደስታ ደስታ፣ በቃ ሁሉም ሰው ነው እንትን የሚለኝ። አይ አልማዝም እንግዲህ እየተጣጣረች ነው። እጃን ፈታ እንግዲህ ሮጦ ሊወጡ ነው እነሱ፣ አመለጡት። ይህ ደስታ ጉድ መጥፎ እንትን ሰራ። አይ እዚህ እንዳትነፊ አንቺ ደስታ ተመቶልሻል። አያዜብ አያዜብ ደስታሽ ያለቀ። አንቺ ደሊና ጋ ደውይ፣ እነሱ ተፈቶ ሊወጡ ነው። ተፈቷል እነሱ ከኋላሽ ምን እንዳያደረጉ ይነግሩሻል እንዴ? አረፍ ይቅርታሽን ተቀበለሽ። ምን አለሽ ታዲያ? ንዴቱ ቀነሰ። ዋው ደስ ይላል። ደስ የሚል ዘን። አረ ዞር በይ እስቲ እንዳይመቱሽ መጡ። ዋና እናንተ መታረቃችሁ ነው። እኔ ምን አረኩ መስለ ደሊናዬ፣ ለአንቺ ምንም መማር አላገው ነገር የለም። አሁን ሰላም ናችሁ አይደለ? በቃ በምንም ነገር እንዳትጣሉ፣ ፍቅራችሁ ቀጥሉት አለ ደሊናዬ። ምንም አይደለም፣ መልካም ምሽት ይሁንላችሁ አለችውና ደስ ብሎታል ልጆቹ ስለታረቁ። ግን እነዚህ አመለጡብሽ አሮግቶቹ። አይ ማሚ ማሚ እያለ ነው እንግዲህ ልጁ ከውጭ ገብ መኝታ ሳሎንም የለች መኝታ ቤት ሁሌ ያትስቴ ማሚ እያለ እየጠራ ነው እንግዲህ። አይ ማሚ እሷን ብሎ ማሚ የለችም እኮ ምናልባት ሱቅ ወይ ጎረቤት ሄዳል ሊሆን ይችላል፣ አይታወቁም። እሷ ድንገት እኮ ሳትነግር ስልክ ሞክርላት። ምንም እኮ ሳትነግረኝ ወጥታ አታውቅም እናቴ የት ሄዳ ነው ያለ እንግዲህ ካሌብ እየተጨናነቀ ነው። ስልኩም ስደውልለት ስልኩ አይሰራም። እንግዲህ እነሱ እያመለጡ ነው። ደስታን አናቷን ብላለች ቤዛ። ደስታ ባለፈውም እንግዲህ ደሊናም መጥፎ ቦታ ነው የመታችው። እሱ እቺ እንኳን እንትኑ ነው ጀርባውን ነው የመታችው። ካሌብ ህክ አትጨናነቂ፣ ነገሩን አታካብድ ስትለው እንዴት አልጨነቅም ደሊናዬ፣ አሁን እናቴ የሆነ ነገር ሆና እንዳይሆን ስልኳን በዚህ ሰዓት አታነሳምና አለውና ድምፁ አይሰማም። ሳይለንት አድርግ። እሷ ስልኳን አጠገቧ ነው የምታደርገው። ምን ሆኖ ነው ምን እንደሆነች አላውቅም አለውና ካሌብ እየተጨነቀ ነው። እማዬ እንደዚህ አይነት ልማት የላትም፣ ሳትነግረኝ የቱም ቦታ አትሄዱም አለና እባክህ አእምሮን አታስጨንቀው፣ ምንም አትሆንም እሱ አንድ ነገር ብትሆንብኝ እኔ ምን ሆናለሁ? ጉዳዩን ስትጨርስ ተመልሳ ትመጣለች። ጉዳዩ ኖሮበት የሆነ ይችላል። እንደገና ልሞክር እስቲ ደሊናይ አለውና እየሞከረ ነው ከላይ ስልኩን። እሷ ግን እንግዲህ እያመለጡ ነው። ታስሮ ነበር ሁለቱም፣ ቤዛና ወይዘሮ አልማዝ ከመጋዘን አመልጠዋል። እንግዲህ ቶሎ እንትን ካሌቡም እየተጨናነቀ ነው። እንዴት ነው ዝም ብዬ የምጠብቀው? መቼ ነው ሂጄ ልፈልጋት እንጂ የት ነው የምትፈልገዋ በዚህ በጨለማ አለችው። ይላል ትንሽ ተመልሳ ትመጣለች። እናቴና አዜብ አለ። እናትና አዜብ ትንሽን ተረጋጋና እንጠብቃትና ትንሽ ቆይተን ወተን እንፈልጋታለን። ምን ተፈጠረ አለ። እሺ በቃ አለው። ደስ አላለም ግን እሱ እንግዲህ እናትየው ቤት የሉም
የት ሄደች በዚህ በጨለማ ብሎ እየተጨናነቀ ነው። እሺ በቃ አለ። ደስ አላለም እሱ። እንግዲህ አሁን እንግዲህ አሮጊቷ ደግሞ ራቁቷን ነው እንደ ነጠላውን ቀንጣላ አታረጉም እንደ እናት። አሁን ላይ እንግባ። ይሄ ሁሉ በአንቺ ምክንያት ነው እንዴ? በእኔ ምክንያት ነው ይሄ ሁሉ ይሁን? እኔ ምን አደረግኩ? ያቺ ሴትዮ ስልኩን አጠረ። እንዴት አትጠረጥርም ነበረ? እሷ ለተንኮል እንዳያረካችው ዛሬ ሁሉም ነገር ምስቅልቅሉ ወጥቶ ነበረ። እንዴት እንደዚህ ታረጋለሽ? አንቺ እንዴት አትጠራጠሪም ነበር አለችውና ወይዘሮ አልማዝ አዜብ አእምሮን አታለች። ለፖሊስ አሳልፋ ትሰጣናለች። የኛ ጉዳቸውን ተጋልጠው ያኔ ደስታውን ደብድቤ ባላስጥለው ኑሮ ያኔ እዚህ ታስረን ነበረ። አንቺም እኮ እንቅዱን ስትመሪ ነበረ እኮ የኔ ካሌብን ንብረት እንድትቆጣጠር የፈልጌ ነው እንጂ እንድትታስር የፈልጌ አልነበረም። ነገሮች ሁሉ አደጋ ላይ ናቸው። እኔን ወይን አንቺ መፈለግ አሁን እሱ በጭንቀት ስልክ ስደውል ነበረ። እኔ አሁን እንዴት አድርጌ ነው ለሱ መልስ ደስታናታ እንትን ደስታናት ተመተው መውደቁን አይታንትን ከሆነ አዜብ አትተው ነው። አማየ እዚህ ቆመን መጨቃጨቅ የለብንም። አሁን ለካሌብ እኛ ካሌብ ጋር ሄደን ከማፋጠጣችን በፊት ሆነ እቅድ እናቅዳል። ሌላ አማራጭ አዜብ ጋር እንደነበርነ ማወቅ የለብን። እሷ ወደ ቤት መታ እንዳታጋልጠን ማሰብ አለብን። ሁለታችንም አንድ ላይ ወደ ቤት ከገባ ነው ጥርጣሬያችሁ የበለጠ ይሆናል። አሁን ሁለታችንም አንድ አደጋ አይቀርልንም፣ ግን መጠንቀቅ አለብን። ፈጣሪ ያተረፈን። ነይ በቃ እንግባ። አሁን ያኔ ከሌብ ተጨንቆ ሊሆን ይችላል። ነይ አሁን እንግባ። ደስታ እንግዲህ ገና እየነቃ ነው። እነሱ እንግዲህ አመልጠው ወደ ቤታችሁ ሄደዋል። ደስታ ተዘርሯል። እንግዲህ አዜብ አሁን ምን እንደምትል እግዚአብሔር ያውቁ። እነሱ ቤታችሁ እንኳን ደርሷል፣ እሱ ከመነሳቱ በፊት ግን ከወደቀም ደስታ ደግሞ ቶሎ አይነቃም። ሄዷል። አይዞ ደስታ ጉድ ነው ያረጉክ። የእንጀራ ገመድክ ነው የበጠሱት። ሄዷል። አዜብ ጋር ነው የምትደውሉ? ማን ጋር ነው የምትደውሉ? አይ እግርሽን አልፈታም ብትለው ኖሮ እኮ እንትን አትለውም ነበረ። አይዞ በቃ አሁን አትበሰጫጭብን። ደስታ እንግዲህ ቁጭ ብሎ የተበሳጫ ነው። እነሱ ወደ ቤት ሄደዋል። ቤቱ ደርሰዋል ሁላ። ወይዘሮ አዜብ በጣም ይቅርታ እንግዲህ ሰዎቹ እኔን ነገሩ ተበላሽቷል። አዜብ በቃ አመለጡ። አሮግታን አመለጡ። በቃ ሁለቱም ሄደዋል፣ አመልጠዋል። በቃ ወደ ቤታችሁ ሄደዋል። አዎ ምንም ማድረግ አይችል። ከመጋዘን ወጥቶ ሄደዋል። የት ሄደ ነበር አንተ? እኔ መቱኝና ወደቅኩ እንዳትለው ግን እኔ አለ። አይ ምን ብሎ ይናገራል? በደንብ አስሬያቸው ነበረ አለውና ራስ ክፈታ ነዋ። ራሱ ፈቶ እንግዲህ እነሱ ሁለቱም ወደ ቤት ሄደዋል። ግን ሁለቱም የዚህ ድራማ ገመዱን ትንሽ እያወራል ደግሞ ገመዱን ትንሽ ላላ አርጌለት ነበረ እና ለዛ ብድግ ብላ ሄደው ለማለት ነው። እሷ ስልክ ስትደውልሉ ነው የተፈታላት። በጣም አመመኝ ምናምን ስትል ላላ አርጌላት ነበረ። ነገር ግን ደግሜ መቼ ያጠበቅከው አንተ ወደውኑ አናትህን ብላ ነው የሄደችው።
መቼ ያጠበቅላ መቼ አላላላት እንጂ መቼ ያጠበቅ እኔ እንደዚህ ታደርጋለች ብዬ አስቤ ማልሜም አላቅም ብለዋል ደስታ። እንግዲህ በያክሽን እዚህ ተረጋጊ፣ እነሱን እናገኛቸዋለን። እንግዲህ ደስታ መነሳት ራሷ አታላኛለች። አዎ ትክክል ነሽ፣ አዎ አታላኛለች እያለ ያበሳጨችኝ የነበረ ወይዘሮ አልማዝም እንግዲህ ምንም ማድረግ አልቻልኩም፣ አላቅም ምን እንደተፈጠረ። ይህ ራሴን ስቼ ሲነቃ የሉም ነበረ እነሱ አለውና ለአዜብ ስናገረው፣ አዜብ እንግዲህ አሁን ምን ላድርግ ታዲያ ንገረኝ፣ ምን ማድረግ አለብኝ አለውና ደስታ ሲጠይቃት፣ አዜብ እንግዲህ ምን እንዳለችው እባክሽን አትቆኝ፣ እኔ የገቡበት ገብቼ አመጣቸዋለሁ ድጋሚ፣ እባክሽን አትቀኝ፣ እኔ ከቤት መግባታችሁ በፊት እኔ ደርሽባችሁ ይዤያችሁ አይመልስም። ይሄ ሁሉ ለማያደርገው እኮ እኔ ለአንቺ ብዬ ነው። አዜብ አትቆጭ እባክሽን፣ አሁንም ቢሆን አንድ ነገር እናደርግ አለውና ደስታ እንግዲህ ሌላ እንትን ያለ ምን ላደርግ ታዲያ ለምን ተስፋ ትቆርጫለሽ? እኔ ምን ላደርግሽ አለውና ለአዜብ መለሰለት። አዜብም እንግዲህ አሁን ቀጣውን እቅድ ንገሪኝና እኔ እፈጽማለሁ አለ። አዜብ እባክሽን ስልኩን አትዝጊ አዜብ እባክሽን። አዜብ አይ አዜብ በቃ ተናዳባለች። በርህን አታሃል፣ እንጀራህን አታሃል። እነሱ አመልጠው ወደ ቤት ሲሄዱ እንግዲህ ብርን ይገኛል ብላ አትጠብቅ ደስታ። አይ ጉድ ነው የሆንከው። እንግዲህ ይሄ ድራማ ሁልጊዜ መታገት ላይ ነው ትኩረት የሚያደርገውና ደግሞ የሚያግታችሁ ሁሉንም ደስታ ነው። ከላይም እንግዲህ ቤት ውስጥ እየተጨናነቀ ነው። እንግዲህ እናቱ ቤት ውስጥ የለችም። መጡ ሁለቱም አንድ ላይ ተይዘው ወስ ምን ሆናችሁ? የት ቆይታችሁ ነው የመጣ? እማዬ የተፈጠረ ችግር አለ እንዴ? ምንም አልሆነም። እኔ ልጅ ምንም መንገድ ላይ ትንሽ ደክሞን ነው። ከላይ ምንም የሆነው ነገር የለም። የት ሄዳችሁ ነው የደከማችሁ? ቆይ መንገድ ላይ ወክ እያደረገን ነበረ። የቆየ መንገድ ከየት የመጣ ደግሞ አንቺም እኮ አተነፋፈስሽ ጓደኞቼ ጋር ነው። ጉድ የት ነው የሄድሽው ሳትነግረኝ? ጉድ እኔ እንደዚህ ትጨነቅልኛለህ ብዬ አስብ የት እንደሄድሽ የት ነበር? እሷን ለመፈለግ ወጥቼ ነው። ከዛ አገኘኋት። በዚህ ምሽት ስልክን ለምንድን ነው የማታነሽ? ለምንድን ነው ስልክሽን የማይረው? ይሄ ሁሉ ምስቅልቅሉ ሁል ጊዜ ደግሞ ካሌብ ሲናገር ምስቅልቅሉ የወጣ ነገር ምናምን ነው። ምንም ካሌብ ይሄ ነገር ውሸት ነው። ይሄ ነገር እውነት አይመስለኝም። አንዴ ጎድ ፊትሽ ላይ ያለው ፈርቼ የነበረ ጨለማ ስለነበረ ለአንድ ስልክ እንኳን ጊዜ ያጣሽ ጓደኞችሽ ጋር ከነበርሽ ለምን ስልክ አልደወለሽ? ልጅቷ እኮ ደክሟታል። ከላይ ብዙ ጥያቄ አታበዛ አለችውና እናትየው አትጨነቅ፣ በቃ እኛ አለን። ያደረግሽው ነገር ሁሉ አይመለከትም። አትጨናነቅ ልጄ። እኔ ደን ያንቺ ምን እንደምታደርጊና ምን እንደምትረጊ የምትይው ራስሽ ጉዳይ። የት እንደምትሄጂ አይመለከተኝም፣ ግን እሷን አታስጨንቃት። ግቡና እረፍት አድርጎ ተው በቃ። ከሌባ ታስጨናንቃችሁ፣ ነገ እንነጋገርበታለን አለችውና ስትናገር እሺ በቃ አለችው። ወይዘሮ አልማዝም ሮጣ እንግዲህ ሁልጊዜ ሮጣ አልጋ ላይ ነው ዱብ ምለውና ወይዘሮ አልማዝ እሷም እንግዲህ እማዬ አሁን በሩን በደንብ ዘግቼዋለሁ፣ አልተዋጠን አይሹ ጥርጣሬውን አይተሽ
የፊቴን መገርጣት እኮ አይቶ እንዴት ሊበላኝ እንደደረሰ እኮ አላወቅሹም አንቺ። ምንም አለማነኝ፣ ምንም አላልተቀበለንም እማዬ። ካሌብን ብቻ ነው አይደለ አሁን የሚያስፈራን ያቺ እብድ ሴትዮ ናት፣ እኛን የምታስፈራን። በቃ አለቀልን እማዬ። ያቺ እብድ ሆናለች። አሁን ምን ማድረግ አለብን እማዬ አለችውና እናቷ ስጠየቀ እናትዮ ምንም ማድረግ አትችልም ከእንግዲህ በኋላ ከዚህ ቤት ጥለን። በጣም በጣም ፈርታለች። ካሌቡ የሚጠራጠረናል። በጣም ከፈርን አብዜ መታ እንድትገለን ነው እንደ የምንጠብቀው? ከእንግዲህ በኋላ ትገለናለች። እንዴት ነው የምረጋጋ? እዛ መጋዘን ውስጥ እኮ ሊገሉን ነበረ። እንዴት ነው የምንረጋጋው? አለችው። ስልኩ እየተደው አዜብ ናት እንዳታነሳ። አሁን ካሌብ ጋር ነው ይለዋዝ። እባክሽን አድምጭን አለውና አዜብን ስለምኗት ነበር። አዜብ እባክሽን አዜብ ተረጋጊና እንነጋገር እየለመኗት ነው። እናንተ ምን እንድናደርግልሽ ነው የምትፈልጊው አሁን አሉና አሁን ይሄን ያህል ምን አደረግንሽ? ለካሌብ ይሄን ሁሉንም እውነት ልትነግሪው ነው እንዴ አለችውና ስትይ ወተን እንገናኝ። የት ቦታ ነው የምንገናኘው? አለችውና ወይዘሮ አልማዝ ግን ምን አለችው? ግን ካሌብ ይሞትብኛል፣ እንደዚህ አታደርግብኝ አዜብ እባክሽን። አሁን የኛ እንዴት አደርገን ነው? ካሌብ እኮ ሳሎን ቤት ነው ያለ። የኛ እንዴት አደርገን ነው ነገ ጠዋት ብንገናኝሳ አለችውና ወይዘሮ አልማዝ ስትጠይቁ አዜቡም እንግዲህ አሸፍርኝ አሁን 15 ደቂቃ ውስጥ ካልደረሳችሁ እኔ አልጠብቃችሁም አለችውና ለካሌብ ምንም ነገር እንዳትናገር የኛ እንመጣለን ብለዋል። እንግዲህ አሁን ደግሞ በዚህ በጨለማ የት ነው የምትሄዱ ብሎ ካሌቡ መጠየቁ አይቀርምና አየሽ አይደል እማዬ አሁኑ ካልወጣን አሁን ይሄ ሁሉን ሴራ ለካሌብ ትናገራለች። አሁን ካሌብ ሳሎን ውስጥ ቁጭ ብሎ ያለ እኛ እንዴት አድርገን ነው የምንወጣው? አሁን በቃ አለቀልን። ወደ እስር ቤት ነው የምንገባ እማዬ ምን ይሻለኝ አለችው። አዜብ አታደርግም አይባልም። እሷ በጣም ጨካኝ ናት። እንደምንም የጓሮን በር ተጠቅመን ከዚህ ቤት መውጣት ነው ያለብን። ቆይ ካሌብ ቢሰማንስ? ቀስ ብለን መውጣት አለብን። ተነሽ እማዬ። አይ ይበቃል፣ ሊወጡ ነው ሊሄዱ ነው እንግዲህ አዜብ ጋር ለካሌብ እንዳትናገርባችሁ እንግዲህ እነሱ አሁን ቀስ ብሎ ሲወጡ ይጠራጠራሉ ወይ? አሁን ካሌብ እማዬ እንዴት ነሽ ብሎ ሊገባ ይችላል ወደ ክፍል። ወጥቷል። አርፍ ጥሩ እኔን እንደ አሻንጉሊት ተጠቀማችሁብኝ አይደለ አለውና ደስታም እንግዲህ እየፎከረ አዜብ ደንቆሮ አድርገሽ ተጠቀምሽብኝ አይደለ? ቤዛና አልማዝ እኔን አታለላችሁኝ። ዋጋችሁን ነው የምሰጣቸው። በጣም ነው ዋጋችሁን የምሰጠው አለውና ደስታ እንግዲህ የፈከረባችሁን እኔ ምን እንደማደርግ አታውቁኝም። ድራማችሁን አሁን ምን እንደማደርጉ እኔ ነኝ የማውቀው። እኔን እንድሞኝ ቆጥራች እኔ ማንም ተጠቅቦብኝ አይጥለኝም። አሁን ካሌብ ምንም የማውቀው ታሪክ የለም። እኔ አሁን እውነቱንም ለካሌብ ዘርዝሬ ነግረዋለሁ። ምን እንደምታደርጉ በዛን ሰዓት ያለው የት እንደምትገቡ ያለው እኔ በዛን ሰዓት የሺ በጣም ጥሩ ነው፣ በጣም ደስ ይላል አለ። አሁን እንግዲህ አዜብ ጋር ሄደዋል። አዜብ ቡና እርፍ ጭራሽ ነው ቡና ፈላችላችሁ። የኔ መግደል እናንተ መግደል አላቃተኝም። እኔ እዛ ቤት መመለስ ነው አለብኝ። እኔ እዛ ቤት ተመልሼ መግባት ነው ያለበት። እኔ ለካሌብ አስረዱትና በደንብ አስረዱትና እዛ ቤት እንድመለስ እፈልጋለሁ። እንደነት እናንተ እንደምንም አድርጉት
እንደምንም አድርጋችሁ እዛ ቤት መመለስ አለበት። እናታ ለኛ ከባድ ነው የሚሆንብን አንቺን ወደ ቤት ለመመለስ። እኔን እንደ ውጭ እንዳስወጣችሁኝ እንዳሁኑ እንዳረጋችሁት አርጋችሁ እኔ እዛን ቤት ውስጥ መልሱኝ። አሁን በሆነ ነገር ብላችሁ የኔ ለእናንተ ለእሷ ለየኛ ውለታ ውላ እንላለን ውለታ ውላልናለችና በላችሁ በሉትና መልሱኝ ብላለች አዜብ። እንግዲህ እናንተን እንደዚህ ካቀረባችሁለት እሺ ይላል ካሌብ። እንግዲህ ምንም አይልም። ለእናንተ ምንም የሆነ ነገር ካደረኩት ህይወታችሁ ሁሉ ሲኦል ነው የሚሆነው። ስለዚህ እናንተ አሁን ካሌብ ደሊናስ አሁን ብትሆን እሷም እኮ አሁን እዛ ቤት እሷ ማንም አይጠይቃትም። ማንም ሰው እናንተ ናቸው አሁን ይሄን ማስተካከል የምትችሉ። ሌላ አማራጭ የላችሁ። ቶሎ በሉ መልሱልኝ። እስቲ አትጩይ፣ ሰዎቹ እንዳይሆን አትጩይ። መጨረሻችሁን አሳምሩ። ሰዎች አያችሁ አላያችሁ ምንም ችግር ደስታውን ካሌብ አሁን አንቺ ይህ በገዛ እጃችን ወደ እሳት ለመግባት እኮ ነው ለኛ። ይሄ ማየ እንዴት እዛ ቤት ውስጥ መልሳን እናስቀምጣታለን? ይሄኛ እንሞክርልሻለን። ይሄኛ ካሌብ ካልተቀበለ እኛም ልትወቅስን አትችይም። እኔም እስከዛ እዘገጃጅ እና ጠብቃችኋለሁ። ውጡ አሁን አለችውና አዜብ እንግዲህ አሳመነቻችሁ። እነሱ ወደ ቤት ሊመልሷት ነው። አዜብ ምግብ እየመገበች ነው እንግዲህ ምንድን ነው ጉድ እኮ ይህን እያጎረስኩ ብትለኛለህ አለች እና እነሱ እዚህ ይጎራረሳሉ። እንግዲህ ሰዎቹ ከቤት ወጥቶ ሄደዋል። ከሌ አንድ ጥያቄ ልጠየቅ